እሺ እንዴት ናችሁ? ዛሬ ደግሞ ሴቶች ተለማምዳችሁት እንደ ተረት ወይም እንደ አባባል የያዛችሁት አንድ ነገር አለና እሱን ላስታውሳችሁ ነው። እንደ እናትየኝ እንደ እህትየኝ የምትፈልጊውን ነገር ሁሉ ካደረግሽ በኋላ እንደ እናትየኝ ለምን አባትሽ ነው እንደ እናቴ ማይሽ? ከአንተ በፊት እኔን ያስቀድመኝ እንደምትለኝ እናቴ እንዳሽ ነው የፈለግሽው? ወይም ትንሽ ሲከፋኝ ብዙ ሺህ እጥፍ በእኔ ምክንያት ስለምትከፋው እንደሷ እንዳይሽ ነው የምትፈልጊው? አረ እውነትሽን ነው። እንደ እናቴም እንደ እህቴም አላይሽ። የማይሽ እንደ ግንኙነታችን ፍቅር ከሆነ እንደ ፍቅረኛ፣ ሚስት ከሆንሽ እንደ ሚስት ማይሽ እንጂ እንደ እናቴ ለምንድን ነው እንደ እናቴ ማይሽ? እናቴ ማለት እኮ ለማንኛውም እንደ እናቴ አላይሽም፣ መቼም አላይሽም። አንቺ ማለት ያልቃል፣ ከአንቺ ጋር ያለው ነገር እኮ ያልቃል። ድንገት እድለኛ ከሆንን አብረን ብዙ ልንቀጥል እንችላለን፣ ብዙ ቤተሰብ ልንመሰርት እንችላለን። ለልጅሽ እናት መሆን ትችይ ይሆናል እንጂ ለእኔ እናት መሆን አትችይም። አንቺ በተሻለ ሰው ለምሳሌ ከኔ ጋር መስማማት ቢያቅትሽ እኔ ችግሮች እንድፈጥር ነው ታደርጊኝ። ማለት ንጹህ እንደሆነ አትፈልጊም፣ ምክንያቱም መሄድ ፈልገሻልና ንጹህ ስላልሆነ ሄድኩኝ ለማለት። ገንዘብ እንዲኖረኝ ነው የምትፈልጊው፣ እንዳይኖረኝ ነው የምትፈልጊው መሄድ ስትፈልጊ ማለት ነው። ለምን ስትባይ የጠየኩትን ስለማያሟላልኝ ሄድኩ። ስለማያሟላ ዞሮ መሄድ ስትፈልጊ ችግሮችን መፈለግ ነው የምትጀምሪው። ችግር የሚመስል ነገር ከታየ ያቺን ይዘሽ ትሄጃለሽ። ከዛ ምን ነው ለምን ከሱ ጋር ተለያየሽ ስትባይ የሆነ ነገሮች ተበላሽተውብኝ ቆሽሼ ከሆነ ንጽህናውን አይጠብቅም ትያለሽ። የሆነ ገቢ የሆነ ቢዝነሴ ፌል አድርጎብኝ ከሆነ ምንም የምጠይቀው ሊያሟላልኝ ስላልቻለ ተውኩት። እና እናት ግን ቸገረኝ አልቸገረኝ፣ ጸዳው አልጸዳው እናትነቷ አይቀየርም። ስለዚህ አትፈልጊ እንደ እናቴ እንዳይሽ አትፈልጊ። ተፈጥሮ እንደዛ አላስገድደኝም። እኔ ፍቅረኛ ከሆንሽ እንደ ፍቅረኛ ነው እንዳይሽ ያስገድደኝ። ስለዚህ ተረትሽን አቁሚ። እኔ አላይሽም እንደ እናቴ፣ እንደ እህቴም አላይሽም። እህቴ እኔን ለመተው ብላ አንድ ቆሻሻ አትመርጥም። እህቴ በኪሴ መዝናኝ ጥላኝ አትሄድም። እናቴ ደግሞ በችግሮቼ ሁሉ ቀድማ አልቃሿ ነችና እንደ እናቴ እንዳይሽ መፈለግሽ በራሱ ድንቁርናሽ ነው። እና ሁሉንም ሴት አይመለከትም። አንዳንድ ሴቶች ግን አሉ እናትነትንም እህትነትንም ጎዶሎን ሁሉ የሌለውን እናት የሌለውን እህት ሁሉ ጎዶሎን ሞልታለት የምትኖር እነሱን ሴቶች አይወክልም። እህት መሆን ሳትችይ እንኳን እህት እናት ቀርቶ ፍቅረኛ መሆን በቅጡ ማትችዋ ሴት ነሽ። እንደ እናትህ ሜጃሽ ሲደርስ እንደ እህትህ ብለሽ የምትመጻደቂው በእኔ በኩል አላይሽም፣ እንደምንም አላይሽም። እንደ እህትም እንደ እናትም አላይሽም። መማይሽ እንደነበረን ነው፣ ሲቆም እንደሚቆም ማለት ነው። አለቀ። ተረታችሁን አቁሙ ሴቶች። እንደዚህ አይነቶቹ ሴቶች ሁሉም አይደለም። እንደ እናቴም ባይሉም እንደ እህቴም ባይሉም የእህትነትን ጎዶሎ ሞልተው የእናትነትን ጎዶሎ ሞልተው የሚኖሩ ሴቶች እንዳሉ ሳናቅ ቀርተን አይደለም። ብዙ ጊዜ ግን እንደ እናቴ እንደ እህቴ ምናምን የሚሉ ሴቶች ግን ማለት ነው መሄድ ሲያስቡ ነው። እና ግንኙነቱን ለዘብ አድርገውት አዝኖላት እንዲተዋት ስትፈልግ ነው። እና ለመሄድ የተዘጋጀች ሴት እንደ እናቴ አይቼሽ አትሄጂም። ምክንያቱም እናቴ እኔ ባለሁበት ሁሉ አለች፣ ጥላኝ አትሄድም። ስለዚህ አትጠብቂ። አላይሽም አትጠብቂ። እናት ሌላ ታሪክ ነች። አንቺን እንደ እናቴ ላይሽ አልችልም።